إلهي بأزنته لنكا مراين منقدو انداوكه أسجلين ليازو قمدون السلام عليكم ورحمة الله وبركاته. دعاء أبزا أتسلاج كفجر بوعلا دعاء أدرك كمغرب بفيت دعاء أدرك كسلات بوعلا دعاء أدرك بسجود است دعاء أدرك مكينة ستندا دعاء أدرك هلك زي بچا دعاء أدرك تفتو كر ملس ألتغنيم بله أتبل والله الله سبحانه وتعالى زند ምንም አይጠፋም ወይም ሶስተኛው እጣ ፈንታ ሊደርስህ ይችላል። የዱዓኡ ውጤት ምን ሊሆን ይችላል? ከሁሉም የተሻለውና ውቡ የሆነው ማለት ነው። አላህ ሱብሓነሁ ወተዓላ በአኺራ ሊገጥምህ የነበረው ቅጣት በዚህ ዱዓ ምክንያት መዳኛ እንዲሆንህ አድርጎ ያስቀምጥልሃል። ዱዓውን አስብ። የትንሣኤ ቀን መጥተህ ሥራዎችህንና መዝገቦችህን ታነባለህ። ከዚያም ኃጢአቶችህና ስህተቶችህ ይቀርቡልሃል። አንዲት ሐሰና እንኳን ትፈልጋለህ። ከዚያም ድንገት ከሐሰናቶች ጎርፍ ይመጣልሃል። ጌታዬ ሆይ ይህ ከየት መጣልኝ ትላለህ። አላህም እነዚህ ያልመለስንልህ ዱዓዎችህ ናቸው፣ ቆጥበንልህ ነበር። አሁን ደግሞ መንዳና ሰዋብ እንሰጣለን ይልሃል። በእነዚህ ዱዓዎች ምክንያት ጀነት ልትገባ ትችላለህ። አንተም በዱንያ ውስጥ የረሳሃቸው ዱዓዎች ናቸው። አላህ ሱብሓነሁ ወተዓላ ጀነት ከሚገቡ ያድርገን፣ ወደ ጀሃነምም ከሚያመሩት ሰዎች አያድርገን ያ አላህ። ስለዚህ አንድ ባሪያ የትንሣኤ ቀን መጥቶ እንደ ተራራ የሆኑ ሐሰኖችን ያገኛል። ጌታዬ ሆይ ይህ ከየት መጣልኝ ይላል። ይህ ከልጅህ መልካም ዱዓና ምህረት ፍለጋ ነው ይለዋል። ስለዚህ ዱዓ ወንድሞቼ ሆይ ዱዓን አብዙ፣ አትሰላቹ። አሁን እኛ አልሐምዱሊላህ ወደ መስጊዶች እንመጣለን። በአዛንና በኢቃም መካከል ያለው ጊዜ የዱዓ መልስ ጊዜ ነው። ጾም ስንፈታ የመልስ ጊዜ ነው። የጁምዓ ቀን የመጨረሻው ሰዓት የመልስ ጊዜ ነው። ኢማም ሚንበር ላይ ሲወጣ ዱዓ የሚመለስበት ጊዜ ነው። በተሰበረ ሁኔታ ውስጥም ሆነ ሁሉንም ነገር ለአላህ ትተሃል፣ አላህን ትጠብቃለህ። ስለዚህ ከአላህ ጋር በጠነከረ ግንኙነት ውስጥ ነህ። ዱዓን አብዛ። ወላሂ ወደ አላህ ለመቅረብና ፍላጎቶቻችንን ከፊቱ ለማቅረብ እድላችን ነው። ጌታችንም ታላቅ ነው። አላህ የባሮቹን እጆች ባዶ አርጎ ለመመለስ ይሸማቀቃል። ወላሂ አላህ አንተን ለመመለስ ይሸማቀቃል። አላህ ጀለ ጀላልሁ አንተን ለመመለስ ያፍራል። ስለዚህ በፍጹም አትከስርም። አንተ ብቻ ልብህን አንቀሳቅስና ዱዓን አብዛ። አላህ ሱብሓነሁ ወተዓላ ሁል ጊዜ ከእርሱ ጋር እንድትገናኝ ይፈልጋል። ሁል ጊዜ ከእርሱ ጋር እንድትሆን ይፈልጋል። አላህም አያጠፋህም፣ አላህም አያዋርድህም። ወላሂ አላህ አያዋርድህም። ሰው ልጅ በራሱ እጅ እንጂ በአላህ ሱብሓነሁ ወተዓላ እጅ አይዋረድም። ከአላህ ስሞች አንዱ አልለጢፍ ትርጉሙ ምንድን ነው? አልለጢፍ ትርጉሙ ምንድን ነው? አልለጢፍ ማለት ጉዳዮችህን በሚስጥር የሚያስተካክል ነው። ኢብኑ ቀይም እንዲህ ይላል፣ አላህ በስውር የሚያስተካክልላችሁን ነገር ብታውቁ ኖሮ ልቦቻችሁ ከአላህ ሱብሓነሁ ወተዓላ ፍቅር የተነሳ ይቀልጡ ነበር። ስንት ጊዜ መኪና ተሳፍረህ ወጥተህ አላህ ሱብሓነሁ ወተዓላ ያዘገይሃል። ለምንድን ነው? ምክንያቱም አንድ ደቂቃ ብትቀድም ኖሮ ነፍስህ የምትጠፋበት አደጋ ሊኖር ይችል ነበር።
ነገር ግን አላህ ይከለክልሃል። ምናልባት የከለከለህ ባልተመለሰልህ ዱዓ ምክንያት ሊሆን ይችላል። ስለዚህ በፍጹም ተስፋ አትቁረጡ። አላህን ለምኑ፣ አላህን ጠይቁ። የተከበራችሁ ሆይ አላህን ጠይቁ። አላህን ለመጠየቅ ደግሞ የዱዓን ስለ ምግባር ተማሩ። አንተ ደካማ ሰውን አትጠይቅም፣ ንጉሡን ነው የምትጠይቀው። ሕያውና ቋሚውን ነው የምትጠይቀው። እርሱም እንቅልፍና ድካም የማያገኘው ነው። እርሱም እንዲህ ያለውን ነው የምትጠይቀው። ከእናንተ የመጀመሪያውና የመጨረሻው ሰዎቻችሁና ጅኖቻችሁ በአንድ ቦታ ተሰብስበው ቢጠይቁኝና ለእያንዳንዳቸው የጠየቀውን ብሰጠው ያ ከንግሥናዬ ምንም አይቀንስም። ልክ እንደ መርፌ ባህር ውስጥ ገብታ ስትወጣ ከምትቀንሰው ውጪ በአላህ እምላለሁ መርፌ ከባህር ምን ታወጣለች? ይህ ነው እኛና ፍጥረታት ሁሉ ተሰብስበን አላህ ሱብሓነሁ ወተዓላ ብንጠይቅ የምናገኘው። ስለዚህ ጠይቅ። በዱዓህ ላይ ያለህን ጣሪያ በጣም ከፍ አድርግ። ዘከርያንም አስታውስ። ዘከርያ ዱዓ ሲያደርግ እንዲህ አለ፣ ጌታዬ ሆይ አጥንቴ ደከመ፣ ራሴም ሽበት ተቀጣጠለበት። አይ እኔ አሁን አርጅቻለሁ፣ ራሴም ጌታዬ ሆይ ሽበት በሽበት ሆኗል። ሚስቴም መካን ነበረች፣ ማለትም ልጅ የመውለድ ተስፋ አልነበረውም። ሚስቱም መካን፣ እሱም አርጅቷል። ግን ምን አለ? በዱዓዬ ጌታዬ ሆይ አልተቸገርኩ አለ። በአላህ እምላለሁ አንተ እየሰማኸኝ አልቸገርም። አንተ በሁሉም ነገር ላይ ቻይ ሆነህ አልቸገርም። አንተ በፍጹም እንደማትመልሰኝ እያወቅኩ አልቸገርም። አላህ ሱብሓነሁ ወተዓላ በልጅ አበሰረው፣ እርሱም በልጁ ተደነቀ። ከዚህ በፊት ምንም ሳትሆን ፈጥሬሃለሁ አለው። ማለትም ይህ ጥያቄ አይደለምን? ስለዚህ በዱዓህ ላይ ያለህን ጣሪያ ከፍ አድርግ። ወላሂ ችግሬ ትልቅ ነው አትበል። ከአላህ የሚበልጥ ነገር አለህ? በየቀኑ 10 ጊዜ አላሁ አክበር አትልምን? ከአላህ የሚበልጥ ሌላ ትልቅ ነገር ምንም የለም። ስለዚህ ጥያቄዎችህን በአላህ ላይ አቅርብ። ስለዚህም አንተም የተከበርክ ሆነ ጥያቄዎችህን ወደ አላህ አቅርብ። ሁለተኛ ተጠንቀቅ፣ ከእምነት ማጣት ተጠንቀቅ። አሁን ዱዓ ልታደርግ ስትመጣና ጌታዬ ሆይ ስትል ጌታዬ የምትፈልገውን ያውቃል። አዲስ ነገር አመጣህ አላመጣህም። ስለዚህ ዱዓ ስታደርግ ለልብህ ተጠንቀቅ እንጂ ለምላስህ አይደለም። ለልብህ ተጠንቀቅ። ምክንያቱም አላህ ሱብሓነሁ ወተዓላ ምላሶቻችንንና ጥርሶቻችንን አይመለከትም፣ ልቦቻችንን ነው የሚመለከተው። በአላህ ላይ ያለህ እርግጠኝነት በጨመረ ቁጥር ከአላህ የሚመጣው ድል ለአንተ ጠንካራ ይሆናል። አላህ ሱብሓነሁ ወተዓላ በእርሱ የተመካን ባሪያ በፍጹም አያዋርደው። አነብልሲ ውብ ታሪክ ይነግረናል። አንድ ያረጀ ሰው ዝናብ የዘነበበት መሬት በኋላ ይሄድ ነበር። ማለትም መሬቱ ዝናብና ውሃ ኩሬዎች ነበሩበት። ይህ ሽማግሌ ይሄድ ነበር። ከእርሱም ጋር በትሩ ነበረች፣ ውሃውንም ያወራጫል። በውበቷና በጌጧ አንዲት ወጣት ከባሏ ጋር በአጠገቡ አለፈች። በአጠገቡ ሲያልፉ መሬቱን ሳይታወቀው አወራጨውና ውሃውም በልብሷ ላይ ተረጨ። ጮኸችና ለባሏ ነገረችው። ባሏም ጠንካራ ሰው ነበርና ይህን ሽማግሌ ፊቱን መታው። ሽማግሌው መሬት ላይ ወደቀ። ሽማግሌው ራሱን ለመከላከል ተነሳ። ግን ምን አየ? ሊጋፈጠው የማይችል ሰው ነበር። ስለዚህ ቃላትን አጉተመተመና ሄደ። ይህ ሰው ከሚስቱ ጋር ወደ ቤት ገባ። እንደ ገቡም ከደረጃው መውጫ ላይ ወድቆ በራሱ ላይ ወደቀና በእርዚያው ቅስፈት ሞተ። ሚስቱ ወደ ዳኛ ሄዳ ነገረችው።
ቃላትን አኩተመተመ። ባለቤቴ ላይ መተት ሰርቶ ነው የገደለው ብላ ሽማግሌው ሰውዬ ላይ ክስ መሰረተች። ዳኛውም ለዚህ ሰው ምን አልከው አለው። ከፊቱ ቆሜ ያለኝን ድካም ሳይ እጆቼን ወደ አላህ አንስቼ ጌታዬ ሆይ ኃይሉም በእኔ ላይ አሳየኸኝ፣ ኃይልህንም በእርሱ ላይ አሳየኝ አልኩት አለ። ዳኛውም ለሴቲቱ ለወዳጅሽ ነገርሽውና መጣው፣ እርሱም ለወዳጁ ነገረውና ገደለው አላት። አላህ ሱብሓነሁ ወተዓላ ወዲያውኑ የተበደለን ይረዳል። ስለዚህ በአላህ ላይ እርግጠኛ ሁን። በደል አለብህ፣ ችግር አለብህ፣ ሰዎችን አትመልከት። ወደ ላይ ሰማያዊ ሁን። ጉዳዮች የት ነው የሚስተካከሉት? ወንድሞቼ ሆይ ጉዳዮች እዛ አላህ ሱብሓነሁ ወተዓላ ዘንድ ነው የሚስተካከሉት። አላህ ከታጋሾች እንዲያደርገን እኛንም እናንተንም በታዛዥነቱ እንዲረዳን ለምነዋለሁ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።